ይስጥልኝ እንዴት ናችሁ? ከአሁን በኋላ ባለው የፉል ስታክ ዌብ ዴቨሎፕመንት ኮርስ በተከታታይ ሰርተን እንለቅላችኋለን። ስለዚህ ከእናንተ የሚጠበቀው ምንድን ነው? ሰብስክራይብ፣ ላይክ፣ ሼር በማድረግ ቻናላችንን ሰፖርት እንድታደርጉ ነው። በየቦታው እየገባው ላይክ ሼር አድርጉ ብዬ አላዝጋችሁም። ቱ ዘ ፖይንት ኮርሱ ጋር ነው የሚሄደው እኔ። ስለዚህ እናንተ አስታውሳችሁ ሰብስክራይብ በማድረጋችሁን እንዳረሱ ለማለት ነው። ፉል ስታክ ዌብ ዴቨሎፕመንት ሮድ ማፑን ዛሬ እንዴት እንደሆነ እንዴት መቀጠል እንዳለብን እንዴት ነው ከአሁን በኋላ ያሉ ኮርሶችንን የምንወስደው የምንሰጣችሁ ቪዲዮ አፕሎድ የምናደርገው የሚለውን ነገር ሃይላይቱን ልስጣችሁ እና ከዛሬ በኋላ ባለው በተከታታይ ሳምንታት ምን እናደርጋለን ማለት ነው። ኮርሱን ቪዲዮ ሰርቼ አፕሎድ አደርግላችኋለሁ። ስለዚህ ዛሬ የምናየው ምንድነው ፉል ስታክ ዴቨሎፕመንት ሮድ ማፕ ምን ይመስላል የሚለውን ነገር ነው የምናየው። ስለዚህ በፉል ስታክ ዴቨሎፕመንት በውስጡ ምን ይዛል ማለት ነው? ሶስት ነገሮችን ይዛል። ፍሮንት ኢንድ፣ ባክ ኢንድ እና ራሱ ፉል ስታክ የሚለውን ነገር ሶስት ነገሮችን ይዛል። ስለዚህ ፍሮንት ኢንድ ብለን የምንጠራው ምንድን ነው ማለት ነው? ይሄ ዩዘሩ ኢንድ ዩዘሩ ዲስፕሌይ ሆኖ የሚያየውን ብራውዘር ላይ ዲስፕሌይ ሆኖ የምናየው ክሊክ የምናደርገው ፓርት ምን ብለን እንጠራዋለን ማለት ነው? ይሄኛው ፍሮንት ኢንድ ብለን እንጠራዋለን። አንድ እዚህ ጋር የሰራኋትን ሲስተም አለች እንትን ኤችቲኤምኤል ኮድ አለች። እሷን ሬንደር አድርገን እናያታለን ማለት ነው። ይሄ ዲስፕሌይ ሆኖ የምናገኘው ፓርት ምን ብለን እንጠራዋለን? ፍሮንት ኢንድ ብለን እንጠራዋለን። የሚታየው ክሊክ የምናደርገው ፓርት ፍሮንት ኢንድ ብለን እንጠራዋለን። በመቀጠል ደግሞ ባክኢንድ ላይ ፍሮንት ኢንድ ላይ ደግሞ የምንጠቀማቸው ቱሎች አሉ። ኤችቲኤምኤል፣ ሲኤስኤስ እና ጃቫስክሪፕት ብለን እንጠራቸዋለን። ኤችቲኤምኤል ብለን የምንጠራው ማርክአፕ ላንጉጆች ናቸው። ሲኤስኤስ ደግሞ ስታይል የምናደርግበት የምናሳምርበት ሲስተሙ፣ ጃቫስክሪፕት ደግሞ ፈንክሽናሊቲ ኢንተራክቲቪቲን አድ የምናደርግበት ቋንቋ ጃቫ ስክሪፕት ብለን እንጠራዋለን ማለት ነው። በመቀጠል ደግሞ ባክኢንድ ዴቨሎፕመንት ላይ ደግሞ ምንድነው እነዚህ ሰርቨር ሳይድ ላይ ሆኖ የሚሰራ ሰው ባክኢንድ ዴቨሎፐር ብለን እንጠራዋለን። አሴ ባክኢንድ ዴቨሎፐር ማወቅ ያለብን ነገሮች ምንድን ናቸው ብለን ስንጠራ ኖድ ጄስ ማወቅ አለብን። ኤክስፕረስ ኖድ ጄስ ማለት የጃቫስክሪፕት ረንታይም ነው። ሃይላይት ልስጣችሁ ያን ያህል ኮምፕሊኬትድ ባላረግባችሁ እና ስንደርስ የምናየው ይሆናል። ባይዘው በጣም ቀላል ነው እሱ። ጃቫስክሪፕትም እንደ ፉል ስታክ ዴቨሎፐር ጃቫስክሪፕትን የሚመረጥኩበት ወይ ጃቫስክሪፕት በጣም ሞስት ፖፑላር ላንጉዌጅ ነው። ከሁሉም በጣም የተሻለው ላንጉዌጅ ምንድነው ማለት ነው? ጃቫስክሪፕት። ምክንያቱም አንድ ቋንቋ ተምራችሁ ፍሮንት ኤንድ ትሰራላችሁ፣ ባክ ኤንድ ትሰራላችሁ፣ ሞባይል አፕሊኬሽን መስራት ትችላላችሁ። ኢቨን ሞባይል አፕሊኬሽኑ ምንድነው የምትሰሩት? ክሮስ ፕላትፎርም ነው የምትሰሩት። ክሮስ ፕላትፎርም ኢንሴንስ ቦዝ አይኦኤስም አንድሮይድም ላይ መስራት የሚችል አፕሊኬሽን ትሰራላችሁ ማለት ነው። አብዛኞቹ ሜቢ ፍላተር ላይ ከሆነ ፍላተር ላይ የምትሰሩ ከሆነ እንትንም ቦዝ ክሮስ ፕላትፎርም መስራት ትችላላችሁ። በጣም ሞስት ፖፑላር ላንጉዌጅ አሁን ላይ ባለው ተፈላጊ ቋንቋ ምንድነው ማለት ነው? ጃቫ ስክሪፕት ነው ማለት ነው። የእነዚህን ቤዚክሶች እናያለን። ከዛ ባክኤንድ ላይ እነዚህን እንጠቀማለን። ኖድ ጄስ፣ ኤክስፕረስ። ከዛ ደግሞ ምንድነው ዳታቤዝ ጋር ደግሞ የምንጠቀመው ምንድነው ማለት ነው? ማይስኪዩኤል እንጠቀማለን። ግን ብዙ ዳታቤሶች አሉ። ማንጎዲቢ፣ ፖስትግረስ፣ ፋየርቤዝ፣ ሱፐርቤዝ የሚባሉ ነገሮች አሉ፣ ዳታቤዞች አሉ። ዳታቤዝ ብለን የምንጠራው ደግሞ እነዚህ ኢንታየር ሲስተሙ ላይ ያሉ ዳታዎች ኮሌክት አድርገን ምን ላይ የምናስቀምጥበት ሲስተሙ ላይ ያሉትን ዳታዎችን ኮሌክት አድርገን ባክኤንድ ላይ ይሄ ዳታቤዝ በሚለው ወይም ኤስኪዩኤል፣ ፖስትግረስ፣ ማንጎዲቢ እነዚህ ላይ የምናስቀምጥበት ወይ ነው ማለት ነው። ስለዚህ እነዚህ ሁለቱንም መስራት የሚችል ሰው ደግሞ ባክኤንድም ፍሮንቴንድም መስራት የሚችል ሰው ምን ብለን እንጠራዋለን? ፉል ስታክ ዴቨሎፐር ብለን እንጠራዋለን ማለት ነው። ፉል ስታክ ዴቨሎፐር የኮምባይኔሽን ኦፍ ቦዝ ፍሮንቴንድ ኤንድ ባክኤንድ ዴቨሎፕመንት ነው ማለት ነው። ዘን እዚህ ጋር ደግሞ ትንሽ ያስቀመጥኳቸው ኖቶች አሉ። እስቲ እነሱን እንያቸውና ከዛ የዛሬን ሴሽን እናበቃለን። ዜር አር 3 ታይፕስ ኦፍ
ዌብ ዴቨሎፕመንት በሶስት እንከፍለዋለን። ፍሮንት ኤንድ ዚስ ኢዝ ኢንተርፌስ ኦፍ ዌብሳይት፣ ዌብሳይቱ ላይ የምናየው ይሄ ኢንተርፌሱ ቅድም ያሳየኋቸው የለም ኢንተርፌሱ ያንን ዛትስ ዩዘር ሲ ኤንድ ኢንተራክት ዊዝ ዳይሬክትሊ ቪያ ብራውዘር ብለን የምንጠራቸው ይሄ ሳፋሪ ላይ ክሮም ላይ እነዚህ ላይ ዲስፕሌይ ሆኖ የሚያገኘውን ነገር ምን ብለን እንጠራለን? ፍሮንት ኤንድ ብለን እንጠራለን። ፍሮንት ኤንድ ዴቨሎፐር ዩዝ ላንጉዌጅ ላይክ ኤችቲኤምኤል፣ ሲኤስኤስ ኤንድ ጃቫስክሪፕት ቱ ክሬት አውተር ዲዛይን ኤንድ ፈንክሽናሊቲ ዛት ኤንድ ዩዘር ካን ሲ ኢን ዘር ዌብ ብራውዘር ላይ ኤንድ ዩዘሩ ዲስፕሌይ ሆኖ የሚያገኝበትን ነገር የሚሰራው ሰው ምን ብለን እንጠራዋለን ማለት ነው? ፍሮንት ኤንድ ዴቨሎፐር ብለን እንጠራዋለን። የሚጠቀማቸው ቋንቋዎች ደግሞ ቅድም እንዳልኳቸው ኤችቲኤምኤል፣ ሲኤስኤስ እና ጃቫስክሪፕትን ይጠቀማል ማለት ነው። በመቀጠል ደግሞ ባክ ኤንድ ዴቨሎፕመንት ደግሞ ብለን የምንጠራው ዚስ ኢዝ ባክ ኤንድ ኮምፖነንት ኦፍ ዘ ዌብሳይት ዛት ኮንቴን ዘ ሜን ሎጂክ ረኒንግ ኢን ዘ ባክግራውንድ። እንዳልኳቸው ምንድነው ይሄኛው ሰርቨር ሳይድ ላይ ባክግራውንድ ላይ እኛ ምን ይሁን የምናውቀው ነገር የለም። ዳታው እንዴት ስቶሪ ይሁን ጀስት በቃ ገብተን ሲስተም ላይ ተጠቅመን ነው የምንወጣው። ግን እንደ ዴቨሎፐር ሲሆን ደግሞ ሎጂኩን ባክኤንድ ላይ ምን እንደሚሰራ እነዚህ ነገሮች የሚሰራ ሰው ነው ብለን እንጠራዋለን ባክኤንድ ዴቨሎፐር። ሜኪንግ ዩር ዌብሳይት ወርክ አስ ኤክስፔክትድ፣ ዌብሳይቱ በተፈለገው ወይ እንዲሰራ የሚሰራ ሰው ምን ብለን እንጠራዋለን ማለት ነው? ባክኤንድ ዴቨሎፐር። ባክኤንድ ዴቨሎፐርስ ወርክስ ኦን ዜር ሰርቨር ሳይድ ቲንክ ኦፍ ዌብሳይት ኤንድ ሰም ዜር ኮመን ታስክስ ኢንክሉዲንግ ወርኪንግ ኦን ዘ ስቶሬጅ ፓርት ኦፍ ዘ ዳታ፣ ላርጅ ስቶሬጅ ፓርትስ ኦፍ ዘ ዳታ፣ ኦቴንቲኬሽን ላይ፣ ኦተራይዜሽን ላይ፣ ባክኤንድ ኮሚኒኬሽን ዩዚንግ ኤፒአይ። ኤፒአይ ብለን የምንጠራው ምንድነው? አፕሊኬሽን ፕሮግራሚንግ ኢንተርፌስ ብለን እንጠራዋለን። አፕሊኬሽን ፕሮግራሚንግ ኢንተርፌስ ምንድነው ደግሞ ባክኤንዱ እና ፍሮንቴንዱ ባክኤንድ ፎርዝ ሲያደርጉ ኮሚኒኬት የሚያደርጉበትን ወይ እንደ ብሪጅ ሆኖ የሚያገለግልን ምን ብለን እንጠራዋለን ማለት ነው? ባክኤንድ ኤፒአይ ብለን እንጠራዋለን ማለት ነው። ፉል ስታክ ዴቨሎፕመንት ደግሞ የፉል ስታክ ዴቨሎፐር ወርክስ ኦን ቦዝ ፍሮንቴንድ እና ባክኤንድ ኦፍ ዘ ዌብሳይት። ኢት ኢዝ ኤ ኮምባይኔሽን ኦፍ ወርክ done in the front end and back end development. This will various responsibility for the web developer. Some of the key tasks and web developer ያለበትን ታስክ እና ሪስፖንሲቢሊቲ መጀመሪያ ክሬሽን ኦፍ ዮር ቤዚክ ዌብሳይቶች፣ ፍሮንት ኤንድ ዴቨሎፕ ማድረግ፣ ባክ ኤንድ ዴቨሎፕመንት፣ ዳታቤዝ ማኔጅመንት፣ ቴስቲንግ፣ ዲፕሎይመንት። ቴስቲንግ ብለን የምንጠራው ሲስተሙ ይሰራል ወይ አይሰራም፣ የኳሊቲ አሹራንሶች አሉ፣ ኪውኤ ቲሞች አሉ የሚሰሩትን ማለት ነው። ዲፕሎይመንት ብለን የምንጠራው ደግሞ ኢንተርኔት ላይ ያለን የሰራነው ዌብሳይት ኢንተርኔት ላይ ሬንደር አርገኑ ፐብሊክሊ አክሰስ መደረግ ሲችል ያ ዲፕሎይ አርገነዋል ብለን እንጠራለን። ሜንቴናንስ ደግሞ ሲስተሙ ዳውን በሚያደርግበት ሰዓት ሜንቴን የሚያደርጉ ሰዎች እነዚህ ሜንቴናንስ ላይ ይሰራሉ ማለት ነው። ዶክሜንቴሽን ደግሞ ኢንታየር ሲስተሙ እንዴት ነው የሚሰራው የሚለውን ነገር ዶክሜንት አድርገን የምናስቀምጥ እኛ ዌብ ዴቨሎፐሮች ነን ማለት ነው። ዘን የዛሬ ሴሽናችንን በዚህ እናብቃና በሚቀጥለው ጊዜ ደግሞ ሃው ኢንተርኔት ወርክስ የሚለውን እናያለን። ቴንኪዩ። ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳረሱ ቻናሌን ሰፖርት አድርጉልን። አመሰግናለሁ። ቴንኪዩ።